አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የመዲ ቤተሰብ ወይ ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? እንደምን ከረማችሁ? ስራ፣ ጤንነታችሁ ሁሉ ሰላም አለው? እኔ ደህና ነኝ አልሐምዱሊላህ። እና ከረጅም ጊዜ በኋላ ያው ቪዲዮ እስቲ ዛሬ ልስራላችሁ ብዬ መጥቻለሁ። በጣም ደስ ስላለኝ እና እስኪ ደስታዬን ላካፍላችሁ ብዬ ነው የመጣሁት ማለት ነው ዛሬ ውዶቼ። እና ላይክ ሰብስክራይብ ለምታረጉኝ ደግሞ አመሰግናለሁኝ። አሁንም አበረታቱኝ፣ ላይክ ሰብስክራይብ አድርጉኝ እላችኋለሁ የኔ ወዶች። እና ወደ ደስታዬ ልሄድላችሁ። ብዙ አላጓጓችሁም፣ በጣም ብዙ ማለት ነው። እሱም ደስታዬ ምንድን ነው? ምን ልበላችሁ፣ ከእናቴ ማለት ነው ከማዘር ከኢትዮጵያ የሆነች የቅርብ ቤተሰብ የምትመጣ ልጅ ነበረች እና ብቻ ያው የእናት እጅ ይናፍቃል አይደለ? ያው ታውቃላችሁ፣ የእናት እጅ ሁላችንም ይናፍቀናል። እናታችን የሆነ ነገር ብቻ ደስ ይላል። ምን እንደመጣልኝ ላሳያችሁ። በርበሬ እና በርበሬ እውት ማለት ነው። እንዴት እንደተጠቀጠቀ ተመልከቱ ማለት ነው ወላሂ። እና አንድ ይሄንን አንድ ደግሞ ይሄንን 2 ኪሎ በርበሬ ተልኮልኛል። ይሄንን የእናቴ እጅ ነው ማለት ነው። ቢስሚላህ ሱብሃንክ፣ እንዴት ሽታው እንደሚጣፍጥ ልነግራችሁ አልችልም። የመዳም ቤት እንዳለ በበርበሬ ሽታ ታውዷል። የእናት እጅ ሲሆን እንደዚህ ነው። እውት እንዴት ሽታው ማለት ነው። ሀቂቃ እንዴት እንደተጠቀጠቀ ደግሞ ተመልከቱ። እና ያው ከዚህ የበለጠ ብዙ ነገር ነበር እሷ ልትልክልኝ የፈለገችው፣ ግን ልጅቱ ኪሎ በዛብኝ ከዚህ በላይ አልችልም ስላለች በቃ ሽሮ ይቅርብኝ በርበሬ ብቻ ይሆናልኩኝና በርበሬ መጣልኝ። ያመጣችውንም ልጅ አመሰግናታለሁኝ። አላህ ይስጣት። በጣም ነው የማመሰግናት። ከዛ ድረስ ይዛልኝ መጣለች። የሌላ ልጆችም ስላለ እና እናታችሁ ስትኖር ምን ልበላችሁ፣ በቃ ለእናቶች ረጅም እድሜና ጤና አላህ ይስጥልን። ለእናቶቻችን እናት ያላችሁ ልጆች በጣም የታደላችሁ ናችሁ ማለት ነው። እናቴ ለኛ በጣም ብዙ ዋጋ ከፍላ ነው ያሳደገችን። እኛ በልጅነታችን ነው አባታችንን ያጣ ነው ማለት ነው። እና ውዶቼ እስኪ እናቴን ልደውልላትና ላመስግናት አይሻልም? በእናንተ ፊት ማለት ነው። ልደውልላት እስኪ አሁን ምን እንደምትል ማለት ነው። ልደውልላትና ጠብቁኝ፣ የትም እንዳትሄዱ። ላይክ ሰብስክራይብ እያደረጋችሁ ጠብቁኝ። እናቴን ድምጧ ሰምታችኋት አታውቁም ሚዲያ ላይ። ዛሬ ግን እስኪ እንደውልላት፣ አብረን ሆነን እንደውልላት፣ የትም እንዳትሄዱ። እስኪ አሁን ስልኳ እየጠራ ነው ብዬ አስባለሁኝ። ጠራ። ስልኳ እየጠራ ነው። አሎ ሰላም አለይኩም እናቴ፣ እንዴት ነሽ? ደህና ነኝ አልሐምዱሊላህ። ሁሉ ሰላም? እኛ ደህና ነን አልሐምዱሊላህ። ሁሉ ሰላም ነው። እኔ ደህና ነኝ አልሐምዱሊላህ። አንቺስ? ደህና ነኝ። እና ይኸው የላክሽልኝ ደርሶኛል። እና ደግሞ ቪዲዮ እየቀረጥኩኝ ነው ለቤተሰቦች። ዩቲዩብ የሚባል አለና ማለት ነው። እዛ ላይ ቪዲዮ እየቀረጥኩ ነው። ድምፅሽ የተሰማ ነው። በእነሱ ስም ላመሰግንሽ ነው የላክሽልኝ ስለደረሰኝ። አዎ ደረሰኝ።
አረ ተበቂ በላይ ነው እናቴ። ይሄ በጣም ብዙ ነው። ጥቅጥቅ አድርገሽ እኮ ነው የላክሽልኝ። በጣም ብዙ ነው ለኔ ማለት ነው። በጣም ብዙ ነው። አዎ እሷም ኪሎ በዝቶባት ነው እንጂ እሱ ልክ ነሽ። እና በቃ ያው እዚህ ቪዲዮ እየቀረጥኩ ነው። እናቴ ኑሪልኝ። በጣም ነው የማመሰግንሽ። ለኛ በጣም ብዙ ዋጋ ከፍለሻል። እኛ አንቺን እንደምትፈልጊው አድርገን ባናኖርሽም በጣም በጣም ነው የማመሰግንሽ። ክፉ አይንካሽ። አሚን አሚን። ድምፅሽ ግን ሩቅ ነው ዛሬ። አዎ ኔትወርክ ነው መሰለኝ። ድምፅሽ ሩቅ ነው እና ብቻ በጣም ነው የማመሰግንሽ። ኑሪልኝ፣ ክፉ አይንካሽ፣ በሰላም ያገናኘን። አዎ እኔ ደህና ነኝ፣ አልሐምዱሊላህ እኔ ደህና ነኝ እና በጣም በጣም ደስ ብሎኛል። ይኸው ሽታው እኮ እንዴት አድርገሽ እንደቀመምሽው አላውቅም። የመዳም ቤት እንዳለ በበርበሬ ሽታ ታውዷል። ችግር የለውም። በቃ ይሄ ተበቂ በላይ ነው። ኢንሻአላህ በሌላ ጊዜ ደግሞ እንትን እንላለን። በጣም ተበቂ በላይ ነው። በጣም ነው የማመሰግንሽ እና በቃ ያው ቤተሰቦቼ በቃ ያው እናቴ እንግዲህ ድምጧን ሰምታችኋታል። ደግሞ በአካል አንድ ቀን ኢትዮጵያ ሂጅ የምንገናኝ አድርገን በቅርብ ቀን ማለት ነው። እሺ ሰላም ብላችኋል እንግዲህ። እሺ በቃ በይ እንግዲህ እናወራለን። እሺ ውዶች እንግዲህ እንዲያያችሁት ይሄን ይመስላል ማለት ነው። እናቴን አመሰግኛታለሁኝ በጣም ደስ ስላለኝ። ያው እናቶች በጣም ብዙ ነገር ይገባቸዋል። ለኛው በጣም ብዙ ዋጋ ከፍለዋል። ኢንሻአላህ ደግሞ እንግዲህ አላህ በአካል በቅርብ የምንገናኝ አላህ ያድርገን። ቦታው ስላልተመቸኝ ነው እንደዚህ ገደፍ ገደፍ እያልኩ ማወራው ማለት ነው። እና ሁላችሁም ላይክ ሰብስክራይብ በማድረግ አበረታቱኝ። እስኪ የእናቴን እንትን ማለት ነው እስቲ ላይክ አድርጉ። ከዚህ ብዙ ላይክ እጠብቃለሁ ማለት ነው። እና መሰግናችኋለሁ፣ ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ውዶቼ።